ወሬውን ተው። አሁን መጽሐፉ ላይ ወርደን ልናየው ነው። ጳውሎስ ምን አለ መሰለህ ቴዲ፣ በጌታ ነህ እንዴ? እሺ ቴዲ፣ ጳውሎስ ምን አለ መሰለህ መጽሐፍ ቅዱስ ላይ ክርስቶስማ ከሙታን ካልተነሳ በጌታ ልትመክረኝ ወንጌል እየሰበከኝ ነው ወይንስ እየተወያየን ነው? ወንጌልን እየሰበኩ ነው እንጂ በጌታ ሰው ልሰብከው ነው። አሁን አዳምጥ። እሺ ጳውሎስ ምን አለ መሰለህ መጽሐፍ ራሱ ልሰብክ እኮ ነው የገባሁት። አሁን ልናየው ነው። ክርስትና ስህተት እንደሆነ በአንድ ጥቅስ ላስረዳ ነው። ጳውሎስ መጽሐፍ ንገረኝ፣ ችግር የለውም። ጳውሎስ መጽሐፍ ቅዱስ ላይ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሎ ይናገራል። ትክክል ነው? አዎ ልክ ነው። አይዋ። ስለዚህ የክርስትና መሰረት ክርስቶስ ከሙታን መነሳቱ ነው አይደለ? እንደሱ ከሆነ ይህ የደህንነታችን መረጋገጫ ነው። የደህንነታችን ማረጋገጫ ነው። የጌታ ሰው እንደሱ ከሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? ኢየሱስ ክርስቶስ ከሞት ተነስቷል። ተነስቷል አልተነሳም አይደለም ጥያቄ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? አንድ ምስክር። ኢየሱስ ክርስቶስ ከሞት ሲነሳ መጀመሪያ ለደቀ መዛሙርቱ ታይቷል። ኢየሱስ ክርስቶስ ጋር ላሳለፉ እነሱ ከኢየሱስ ጋር ብዙ ዘመናትን አሳልፈዋል። ቴዲ 12 ዓመት ከ6 ወር ተኩል አሳልፈዋል ከኢየሱስ። ለነዛ ለማርያምም ተገልጧል፣ ለደቀ መዛሙርቱም ተገልጧል። ቴዲ ኢየሱስ ክርስቶስ ከሙታን ሲነሳ ያየ የሐዋርያ ምስክር አለ ወይንስ የለም? ሁሉንም ምስክር አልጠይቅህም። ደቀ መዛሙርቶችን አንድ ብቻ ነው የምጠይቅህ። አንድ ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ? አንድ። አዎ አለ። ማን ነው ያ ሐዋርያ ያየው ሲነሳ? ለመጀመሪያ የታየው ለማርያም ነው፣ ለመግደላዊት ማርያም። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ መግደላዊት ማርያም ነች። አንደኛው ሐዋርያ እሷ ነች። መጀመሪያ ታይቷል፣ ከዛ ለጴጥሮስ ታየ። እባክህ ኢየሱስ ክርስቶስ ከሙታን ሲነሳ 12 ደቀ መዝሙሮች እሺ አላዩትም አይደለ? ሲነሳ አይቶታል። ኢየሱስ ክርስቶስ ባሉበት በመካከላቸው ተገኘ ይላል። በመካከላቸው ሄዶ ተገኘ ይላል። ዘለቀ አዳምጠኝ። ይኸውልህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይ ነው ጥያቄው። በደንብ አድርገህ አስተውል። እሺ አለ። እሺ ኢየሱስ ከሞት ካልተነሳ ማን ነው መቃብሩን የከፈተው? ኢየሱስ ከሞት ካልተነሳ አሁን ሲነሳ ያየው ሐዋርያ እንደሌለ ንገራቸው። አንዴ ጳውሎስን አለ። እንዴት ነው ማይኖረው? እንዴት ነው ማይኖረው? አለ። ነገርኩህ እኮ እና ትልቁ ላይ አድርገህና አሳየኝ። ክርስቶስ ከሙታን ሲነሳ ያየው ሐዋርያ አንድ አሳየን። ትልቁ ላይ ነህ። ክፈት። ያላ ፍታህ። እሺ ቆይ ከመጽሐፍ ቅዱስ ላሳይ። አይ ክፈት። ትንሽ ደቂቃ አብሽር። እስከ ትንሣኤ ቀን እጠብቅሃለሁ። ወላሂ ላዚ ክርስትና ስህተት መሆኑን በዚህ ማረጋገጥ ትችላላችሁ። ክርስቲያኖች እምነታችሁ ስህተት መሆኑን ለማድረግ ጳውሎስ ይሄን መሰረት ነው በቃ ያስቀምጠው። ምን አለ ጳውሎስ? ክርስቶስማ ከሙታን ካልተነሳ ክርስትናችን ከንቱ ነው ብሏል። ገብታችኋል አይደለ? ታዲያ ክርስቶስ ሲነሳ ከሙታን ያየው የሐዋርያ መሰክር አለ ወይ? መቼም ሐዋርያቶች ናቸው አይደል ተነስቷል ብለው የጻፉላችሁ። አንድ ሐዋርያ አለ ወይ? ኢየሱስ ክርስቶስ ከሙታን ሲነሳ ያየ ወፍ የለም። አንድ ሐዋርያ አላየው። ውሸት ነው። አንድ ሐዋርያ ለታሪክ የለም። ክርስቶስ ሞትን ድል አድርጎ ሲነሳ ያየ ሐዋርያ የለም በፍጹም መጽሐፍ ቅዱስ ላይ። 5 ደቂቃ ሳይሆን ወላሂ ላዚም እስከ ትንሣኤ ቀን ድረስ እጠብቅሃለሁ። የጌታ ሰው እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ አላችሁ? እሺ ሁሱ ሰላም አለይኩም ወበረካቱ። እኔ አንድ ጥያቄ ነበር። ጓደኛዬ ጨርሻለሁ። ቆይ ላሳይ። ቆይ አይ ያሳይ። ክፈት። እኔ ሰው 5 ደቂቃ ሳይቆይ መጣኩ። ቴዲ ይሰማል? አዎ ይሰማል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አሳየን። ያላ አሁን ግለጥ አንብበው። እሺ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ ላንብብል። እንዲህ ይላል ከታይላችሁ
በሳምንቱ በመጀመሪያ ቀን በሳምንቱ ማልዳ በተነሳች ጊዜ አስቀድሞ 7 አጋንንትን ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከነሱ ጋር ሆነው ለነበሩት ሲያዝኑ ሲያለቅሱ ሳሉ አወራላቸው። ጥያቄው ምንድነው? ቆይ እነርሱም ለማን ነው የታየው ነው ብለህ የጠየቀው? ለማን ነው የታየው ብለህ ነው የጠየቀው? አዳምጥ። ጥያቄው ያየው አለ ነው ብለህ የጠየቀው? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብር ሲወጣ ወይንም ሲነሳ ያየው ነው ብዬ ጠየቅኩ። መግደላዊት ማርያምን ልታነሳ ነው። መግደላዊት ማርያም መቃብሩ ከተከፈተ ባዶ ሆኖ አገኘሁኝ ብላ የተረከችውን ትርክት ልታወራ ነው አንተ። እኔ እሱን አይደለም የጠየቅኩ። ገብቶሃል አይደለ? ኢየሱስ ክርስቶስ ታየ ይላል። ያየ አይደል? ታየ ለማርያም ታየ ይላል። ለማርያም ታየ። ታየ አልታየም አይደለም ጥያቄው። መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ ነው የተባልከው። በዚያን ጊዜ የነበረ ሐዋርያ አለ ካጠገቡ? ሞትን ድል አድርጎ ሲነሳ ኢየሱስ ክርስቶስ ነበሩ ሐዋርያቶች? መልስ። ነበሩ ሐዋርያቶች? ሞትን ድል አድርጎ ሲነሳ ከመቃብሩ ስር አይተዋል? መልስ። በእውኑ በዚህ ነገር ላይ ቆይ የነገርኩ ነው። ደቀ መዛሙርቱ መቃብሩን ማን ነው የከፈተው፣ እንደዚህ መቃብሩን ማን ነው ያንከባለለው ብለው ጥያቄ ውስጥ ገብተው ነበረና አንድ ቦታ 16 እና 1 ላይ እንዲህ ይላል። ቆይ እዚህ ቦታ ላሳይ። እነሱ ማን ነው የከፈተው ብለው አንድ ቦታ ጠይቀዋል። ሞትን ድል አድርጎ ሲነሳ ከመቃብሩ ስር ነበሩ ሐዋርያቶች? እያዩ ነበረ? ቆይ የነገርኩ እኮ ነው። እነሱ ጠይቀዋል። ማን ነው ይሄ መቃብሩን ድንጋዩን ያነሳው ማን ነው ብለው ጠይቀው ነበር። ጥያቄ አንተ የምታወራው መግደላዊት ማርያም ሜዳ ነግራቸው ከመጡ በኋላ ምናምን ያለውን ትርክት ነው። እሱን ሳይሆን ራሱ እኔን ስማኝ መጀመሪያ። ሞትን ድል አድርጎ አሁን ብዙ ሰው እያየ ነው፣ ብዙ ሰው እየተማረ ነው። ስማኝ መጀመሪያ። ስለ ሰዎቹ ስለሚከታተሉ ሰዎች አይደለም ማውራ ያልኩህ ዘለቀ። የተጠየቀውን እኔን ስማኝ መጀመሪያ እኮ እንድሰማህ ዘንድ ጥያቄውን በደንብ አድርገህ አስተውል። እሺ መጀመሪያ ስሜታዊ አትሁን። ስማኝ እኔን መጀመሪያ። ፈጣሪ አዳምጥ። ጥያቄን ድገም። ምን እንዳልኩህ እሺ ከተረዳኸው ቶሎ እንደው ለማንበብ ፈልገህ ከሆነ ጥያቄን ድገም። አንዴ ምንድን ነው ያልኩህ? ጥያቄ አንተ የጠየቀኝ ኢየሱስ ከመቃብሩ ሲነሳ ወይንም ከመቃብሩ እየወጣ ያየው ሰው አለ ከደቀ መዛሙርቱ ማን ነው ያየው ብለህ ነው የጠየቀው? አይዋ ልክ ከመቃብሩ ሲወጣ ጊዜ ሐዋርያቶች በሰዓቱ መቃብሩ ስር ነበሩ ወይንስ አልነበሩ? መልስችን። እሺ እኔ አሁን እዚህ ቦታ አንተ ለጠየቀኝ ጥያቄ እነሱ ደቀ መዛሙርቱ ማን ነው ድንጋዩን ያንከባለለው እየተባለ መቃብሩ ከፍቶ ሲወጣ ጊዜ ሐዋርያቶች ከመቃብሩ ስር ነበሩ ወይንስ አልነበሩ? እነሱ እዛ አልነበሩም። በእውኑ አላሁ አክበር የሉም ነበር አይደለ? አሁን ማውራት ትችላለህ። የሉም ነበር። እሱ ሲነሳ ማልዶ እኮ ነው የመጡት። ማልዶ ነው የመጡት። አይዋ አሁን አንብብ። እሺ ጌታ ሰው ፈቅጄልሃለሁ። ሙሉ መጽሐፉን አንብብ ከኦሪት ዘፍጥረት እስከ ራዕይ ድረስ። ያላ እሺ እነሱ መቃብሩን ማን ነው የከፈተው ብለው እንትን እያሉ ነበርና ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም ሰሎሜ መጥቶ ሊቀበሉ ሽቶ ገዝቶ ከሳምንቱ በፊተኛው ቀን እጅግ በማልዶ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም ድንጋዩ ከመቃብሩ ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ ተጎናጽፈው ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱም ግን አትደንግጡ፣ የተሰቀለው የናዝሬቱ ኢየሱስ ትፈልጋላችሁን? ተነስቷል፣ በዚህ የለም ብሎ ነገራቸውና ይቀጥላል መጽሐፍ ቅዱስና መላእክቱ በሰው መላእክቱ እዛ ቦታ እነሱ እየፈሩ ነበርና ማነው ያነሰው ምናምን ብለው እየፈሩ ነበርና ነገር ግን መላእክቱ የናዝሬቱ ኢየሱስ በሶስተኛው ቀን ይነሳል ብሎ የነገራቸው የናዝሬቱ ኢየሱስ ተነስቷል ብሎ ነገራቸው። እሺ ጨረስክ? አዎ በጣም እናመሰግናለን። ምንድነው እሱም ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ አይደለም ሊያዩ ሐዋርያቶች የሉም ነበር በዚያ ቦታ ላይ። ይሄንን አንተ አምናሃል። የሉም ነበር አይደለም ሊያዩ ሲነሳ አስለን የሉም ከመሰረቱ እዚያ ቦታ ላይ አልነበሩ። አንደኛ እሱ ነው። እሺ ስለዚህ ጳውሎስ ምን አለ? ክርስቶስ ግን ከሙታን ካልተነሳ እኛ ክርስትናችን ከንቱ ነው አለ። ብዙ ጊዜ ክርስቲያኖች የዓይን እማኝ ምስክርን እንደ መስፈርት ያደርጋሉ ለእምነት።
ገብታችኋል አይደለ? የዓይን እማኝ መስፈርት መኖር አለበት። በአዳምጥ ኢየሱስ ክርስቶስ ታዲያ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይ? የለም አይደለም። ሊያዩ ከመቃብሩ ስር የሉም ነበር፣ ድራሻቸው እዚያ የለም ነበር ማለት ነው። ይሄን ይመስላል። እናመሰግናለን። እሺ ሌላ ጥያቄ በዚሁ ላይ ልጠይቀህ። እሺ ቴዲ። ኦኬ ይቻላል፣ ግን ኢየሱስ ክርስቶስ ከሞት የተነሳበትን ብዙ ጥቅስ ሊሰጥ ይችላል። ወሬውን ተወው። አየህ ነው ከአንድ ምስክር እንደሌለ ሲነሳ ያየው ሐዋርያ የለም። ስለዚህ አይነ ምስክሮች እስካልሆኑ ድረስ ምስክርነታቸው ተቀባይነት የለውም። አሁን ያ ምስክሩ ላይ ራሱ አሁን ምን አይነት አዳምጥ። አሁን ስታነብ ጊዜ መግደላዊት ማርያም ነች አይደለ? መጀመሪያ ወደ መቃብሩ ሄዳ እንደገና ለሐዋርያቶች የነገረቻቸው መጽሐፍ ቅዱስ ይናገራል። አብ ካልገለጠለት በስተቀር ወደ ወልድ በመጣ ማንም ከቶ የለም። ይሄ ስብከት ቤት አይደለም፣ ይሄ ቸርች ቤተክርስቲያን አይደለም። እዛ ብትሄድ ምንም መጽሐፉን ሳይጠይቁ አሜን ብለው የሚቀበሉ ትውልዶች አሉ። ያው እኛ ሙስሊሞች ግን እምነተ ስህተት መሆኑን በገዛ መጽሐፍ እያስረዳሁ ነው። እሺ ሌላ ላስረዳህ እምነተ ስህተት እንደሆነ። አሁን ኢየሱስ ክርስቶስ ሲነሳ ጊዜ ማንም የለም ነበር። መጀመሪያ ማልዳ የመጣችው ማነች ነው ያልከው መጽሐፉ ላይ? መግደላዊት ማርያም አይደለ? መግደላዊት ማርያም ነች የመጣችው። እሺ ብቻዋን ነበረች ወይንስ ሌሎች ሰዎች አብረዋት ነበሩ? ምን ወደዛች ስትመጣ አሉ፣ ከእሷ ጋር አሉ፣ ሌሎችም አሉ። የትኛው ነው ትክክለኛ ወንጌል? ዮሐንስ ማርያም ነች የመጣችው እያለ ይናገራል። ሌሎቹ ደግሞ ማቴዎስ ምን ይላል? አይ ከማርያም ጋር ሌላ ማርያም አለች ይላል። ሉቃስ ደግሞ ምን ይላል? አይ ሌላ ሶስተኛ አካል አለች ይላል። ማርቆስ ምን ይላል? ለአረ ብዙ ናቸው ሶስት ብቻ አይደሉም ይላል። የትኛው ትክክለኛ? ማነች ወደ መቃብሩ የመጣችው? ወደ መቃብሩ ሽቶ ይዘው የመጡት መግደላዊት ማርያም፣ የያዕቆብ እናት ማርያም እና ሶስት ናቸው። እሺ እንደሱ ከሆነ ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል እናንብበሽ። ዮሐንስ ወንጌል ላይ እነዚህን ታገኛቸው ከሆነ እንዳለ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረህ አንብበው። አራቶሽ እኔ አላሻውም። ዛሬ በታፋሽን ታያላችሁ። ይሄ ተነሳ የሚለው ጉዳይ ስህተት እንደሆነ እርስ በራሱ ሲምታታ ጊዜ ውሸት ተቀባይነት እንደሌለው ማረጋገጥ በራሱ ትችላላችሁ። ውሸት ነው እያልክ አትናገራ። ለምንድን ነው የምትሳደበው? ውሸቱን እያሳየህ እኮ ነው። ይሄው ስድብ እኮ አይደለም ያለው ነው። አንተ ራሱ በጨለማ ውስጥ እንዳለ እመን እንጂ ውሸት ነው እያልክ አትናገር። ጨለማ ውስጥ ችግር የለውም። መብራቱን አብረዋለሁ ስላላየኸው ነው። አሁን እዚህ ጨለማ ውስጥ እና ትክክል ግን አላበራሁትም ብላ ነው። በኋላ አበራዋለሁ። ስለሱ በኋላ እናወራለን። ጨለማ አይገባህም። ሞት ቤት ውስጥ ነው ያለው። አንተ ራሱ አንድ ጊዜ አዳምጥ እሺ። አንተ ምን አልክ? ታወጣኛለህ እንጂ ምንም አታረገኝም እኮ። ከገስት ታወጣኛለህ እንጂ ምንም አታረገኝም እኮ። እሺ ከገስት አላወጣም። አብሽር ጌታ። እሺ ውሸት ነው ክርስትና ውሸት ነው እያልክ ብትናገር ወዮልህ። ምን ታረገኛለህ? አይ እሱማ ምንም አላረግህም። አይ እዚህ ለውይይት ነው የመጣሁት እኔ ራሱና። እሺ ለማንኛውም ስርዓት አብራራልኝ። እኔ ውሸት ነው እያልክ አትናገር። እሺ ውሸት ብናገርም ችግር የለውም። እንደ መጽሐፍ ቅዱስ ለእግዚአብሔር ክብር ብዬ ከሆነ ውሸት ብናገር ችግር የለውም። ይሄን ታውቃለህ አይደለ? መቼ እውነት አውርተህ ታውቃለህ? አንድ ቀን አንድ ወንድሜን ሳስገባው ቶሎ አይደለም ኡስታዙንና ያኛውን ለይተህ ንገረኝ ስልህ በቶሎ እኮ ነው ያወጣኸው። እሺ አሁን ለማንኛውም ከላይ ያለው እስኪ የሚችል ከሆነ ይመልስ። እሱ ከታች ሆኖ ውሸት ነው እያለ ነበር። ከታች ሙሌ የሚተናንሳው ሙሌ ታደሰ። እሺ አቶ እሱ ሰላም ነው? ሰላም ነው። እንዴት ነህ? ውሸት ነው እያልክ ነበር ስናወራ የነበረውን ምን ትላለህ? አዎ መጽሐፍ ቅዱስ አንድና አንድ ነገር ነው እንጂ የሚያወራው። በጣም እሱ ከሆነ ውሸት ከሆነ አንዴ ውሸት ባልከው ነገር ላይ እስኪ እንየው። ውሸቱን ታስረዳናለህ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? እንዴ አሉ እንጂ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ነበሩ፣ አይተዋል። የዓይን ምስክሮች ናቸው። ከመቃብር ከተነሳ በኋላ ሲነሳ ነው ያልኩት። ሲነሳ በመቃብሩ ስር ነበሩ፣ የዓይን እማኞች ናቸው እነሱ።
አይደለም። ድንጋይ እኮ ተደራርቦበት ነበር። በትልቅ ድንጋይ ነው የተዘጋው። እንዴት ይኖራሉ? ስንት ድንጋይ ነበር? ትልቅ ነው ትንሽ ነው ድንጋይ አላልኩም። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሐዋርያቶች አይተው ነበር ወይ? በመካከላቸው ተገኝቷል ተነስቶ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ አይተውታል ወይንስ አላዩትም? አላዩትም። በል መስክር። አፈንዳውነቱን አትፍራ። ኢየሱስ ከሞት ከወጣ በኋላ ለደቀ መዛሙርቱ ተገልጠዋል። እንደሱ መልስ እንጂ ሲነሳ አላዩትም አይደለ? ልዩነቱ እስቲ ንገረኝ። ሲነሳ ካዩትና ከተነሳ በኋላ ካዩት ወደ ልዩነቱ እንመጣለን። ጥያቄው ግን ምንድን ነው? ኢየሱስ ክርስቶስ ይሄን ድንቅ ተአምር ለሰው ልጆች ትልቅ ድህነት ተብሎ የሚታመንበት እንደ ክርስትና ይሄን ትልቅ ስራ ሞትን ድል አድርጎ መነሳትን የአይን ምስክር ሐዋርያ አለ ወይ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ አለ ወይንስ የለም? እንደ አለ እንጂ በጣም ብዙ ነው ያሉት። በቃ ሳየን። ኢየሱስ ክርስቶስ ሲነሳ ጊዜ በመቃብሩ ስር የነበሩ ሐዋርያቶች አከሌ ናቸው። እነዚህም ሞትን ድል አድርጎ ሲነሳ አይተውታል የምትላቸውን ሐዋርያቶች እናሳየን። ክፈትና ትልቁ ላይ ነህ። እሺ ያላ እሺ እንትን ጠቅሱልኝ ጋር ወይ ትከፍትልኛለህ? እኔ ከፍታለሁ። ንገረኝ፣ ችግር የለውም። እሱ ይከፍታል። ቅድም ስላጣወሱ እርሷን ደግሞ ይከፍትልሃል። ክርስቶስ ሞትን ድል አድርጎ ሲነሳ ቀብሩ ስር የነበሩ ሐዋርያቶች ማን ናቸው? ስማቸውን ጥቀስለት አንድ ጊዜ። ማቴዎስ 28:9 ላይ አድርግልኝ። ማቴዎስ 28 እሺ ማቴዎስ 28:9 ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እንዳዩት ሊያሳየን ነው። አንብብለት። ቆይ እየከፈትኩ ነው። ማቴዎስ 28 እና ከ8 ጀምሮ ማቴዎስ 28 ቁጥር 8። ኦኬ ምናልባት እኔ ልክፈትለት። እሺ መክፈት አልቻልክም ቴዲ? እሺ ረመዳን ቶሎ የእንትን ጊዜ ለማሳጠር ረመዳን ይክፈትለት። ቴዲ መክፈት ትችላለህ? በቃ ይክፈትለት እሱ። ያ ረመዳን ቶሎ ክፈትለት። ሙሌ የተናሳ ቶሎ ይከፍትልሃል። እሺ ያው 8 እና 9ን ወጣለህ። ሶሪ ስልክ ተደውሎልኝ ነው የወጣሁት። እሺ ሙሌ ያው አሳየን እዚህ ጋር መቼ ነው ይሄን ትርክት እየተተረከ ያለው? እሺ አንብብልኝ። ሴቶቹም ይላል ቁጥር 8 በፍርሃትና በደስታ ተሞልተው ለደቀ መዛሙርቱ ለመናገር በፍጥነት እየሮጡ የመቃብሩ ስፍራ ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ኢየሱስ ቀርበው እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሂዱና ለገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። እና ስለምን ያወራል ብሮ? ስለምንድን ነው ሳይሆን ይህ እየሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ እኮ ነው የተባልከው። ይህ ደግሞ ከዚያ በኋላ ብለው እንደ መግደላዊት ማርያም መጥተው ልጁ እንዳሁን ካንተ ይሻላል ቅድም የጠቀሰው
መግደላዊት ማርያምን ጠቀሳት። እሷ መጀመሪያ ማልዳ የመጣች ሆነች አለ። አንተ ደግሞ ከዛ በኋላ ሄዳ ለሐዋርያቶች የነገረቻቸውን ሄዳ ነገረቻቸው እያለ እኮ ነው የተጠየቀው። እነሱም እኮ አገኙት እኮ። አገኙት አላገኙትም አይደለም፣ ሲነሳ ያየው ሐዋርያ እኮ ነው የተባልከው። ዘለቀ እሺ ቆይ እሺ ልጠይቅህ፣ እንደሞተ ተማምነናል አይደል? ወደ እሱ እንመጣለን። ሲነሳ ያየው ሐዋርያ አምጣ ነው የተባልከው። ከሱ ወዴትም አትሄድም። አሁን ከመነሳቱ በፊት መሞቱ አይቀድምም? ሲነሳ ያየው ሐዋርያ የለም በልና ስለ መሞቱ ደግሞ እናወራለን። ችግር የለም፣ ስለ እርሱ ራሱ እመጣልሃለሁ። ኢየሱስ ክርስቶስ ግን ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ቁጭ ብለው አይተውት ነበር ቆመው? ይሄንን ድንቅ ተአምር ሲያደርግ አይተዋል ወይስ አላዩም? አላዩም ሐዋርያቶች አይደለ? ሙሉ አላዩም አይደለ? ሙሌ ነው ስምህ? አዎ ሙሌ ነው። በቃ አላዩም አይደለ? አላዩም በልና ከዛ በኋላ ስለመሞቱ ደግሞ አሁን ቀጣይ አወራልሃለሁ። እንደ ሞተ ካመን ነገርኩህ እኮ ከተነሳ በኋላ መታየቱ እኮ ከዛ በኋላ ስላለው እናወራለን አልኩህ እኮ። ችግር የለውም ግን ሲነሳ ይሄን ድንቅ ተአምር ሲያደርግ አይተዋል ወይ ነው ጥያቄው። የዓይን ምስክሮች ናቸው ወይ ሞትን ድል አድርጎ ሲነሳ? ብዙ ጊዜ ጆሮአችንን ድንቁር ያደረገው ስብከት ምን እንደሆነ ታውቃላችሁ? እሱ እኮ ኢየሱስ ሞትን ድል አድርጎ የተነሳ ነው የሚለው ስብከት ግን ውሸት እንደሆነ የሐዋርያ ምስክር እንደሌለ ቆይ ያው ያረጋግጡላቸው ነው። ያ ሁሉ ውሸት እንደሆነ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? እኔ ልንገርህ፣ ኢየሱስ ክርስቶስ ከሞት ሲነሳ የመሰከረው እንትን አይደለም የመሰከረው እዛ ጠባቂዎቹ አይደለም። ኢየሱስ ከሞት ሲነሳ የመሰከረው መልአኩ ነው። እኔ አንድ ጥቅስ ላሳይ። መልአኩ ኢየሱስ ክርስቶስ ከሞት ተነስቷል ብሎ አንዴ አሁን ጥያቄው ሐዋርያቶች የዓይን ምስክሮች መሆን ይችላሉ ወይ? አይተዋል ወይ ከሙታን ድል አድርጎ ሲነሳ? ይህ የለም። በዚያ በመቃብሩ ስርም አልነበሩ አይደለም። ሙሌ ለኢየሱስ እኮ ይሄ እኮ ትልቅ ነገር አይደለም። ከሞት መነሳት መጀመሪያም ተናግሯል። እሺ ነው ነገሩ አይደለም። ሙሌ ቆይ ልመልስልህ አንዴ። ተናድርግ እንጂ አንዴ ተረጋጋ። ሙሌን አክብረው ቴዲ። አሁን ሙሌ ነገሩ ትልቅ ነው ትንሽ ነው ጉዳዩ ሳይሆን ጥያቄው ምን መሰለ? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ የዓይን እማኝ ምስክሮች ሐዋርያቶች አይተዋል ወይ? ይሄ ነው ጥያቄው። እነሱ መቃብሩ ምን ይሰራሉ ነው የኔ ጥያቄ። በቃ ስለዚህ አልነበሩም አይደለ? ከመቃብሩ ስር አልነበሩም። አላየትም ሲነሳ። ከተነሳ በኋላ ካዩት ምንድን ነው ጥፋቱ? ወደሱ እንመጣለን አልኩህ እኮ። ይኸውልህ ሲነሳ ይህንን ድንቅ ተአምር ሲያደርግ አይተውታል ወይ ነው አሁን ጥያቄው። ከተነሳ በኋላ ስላለውም ሁሉ እናወራለን። አብሽር፣ ችግር የለውም። እሺ ሄድ። እሺ እኔ አንድ ጥያቄ ልጠይቅህ። ወደዛ እንሄዳለን። አንድ ሜት አድርግ ቴዲ እባክህን። ቅድም አንተ ስታወራ ነበር አይደል? አሁን እሱ ያወራ። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲወጣ ያየ የመሰከረ አንድ የሐዋርያ ምስክር የለም። ከወንጌል ጸሐፊያኖች አንዱም እንኳን እዚህ ትልቅ ተአምር ሲደረግ አላዩም ነበር። ምስክር አይደሉም፣ አላዩትም አይደለ? እሺ እኔ ደግሞ ልጠይቅህ። መለስ እንጂ ይሄን ትጠይቀኛለህ፣ ችግር የለውም። አይተዋል ወይንስ አላዩም? ከተነሳ በኋላ ነው ያዩት። ሲነሳ ግን አላዩትም አይደለ? እሺ ሲነሳ አላዩትም አይደል? እሺ ቀጥል። እሺ ቀጥለ ሳይሆን ሲነሳ አላዩትም በል። እኔ እንትን ማላውቀው ጥቅስ ሊኖር ይችላል። እኔ ሁሉንም አውቃለሁ ማለት አይደለም። አወጣልሃለሁ ሁሉንም እንዳለ። ግን ይሄ ነገር ሲነሳ አይተውታል የሚል የለም። ቅድም ልጁ ቴዲ እንዳውም ትመልስልህ። ይሄንን ሐዋርያቶች ነበሩ አልነበሩም? ቴዲ ሚውተን አንሳ። ቴዲ ሚውተን አንሱለት። ወይ ሐዋርያቶች ይሰማል። ሞትን ድል አድርጎ ሲነሳ ሐዋርያቶች ነበሩ ከቀብሩ ስር? ቆይ እኔ ጠይቅ ፕሊዝ፣ አንድ ጊዜ ብቻ እኮ ትጠይቀኛለህ፣ ችግር የለውም። ከዛ ትጠይቃለህ። እችን ብቻ መልስለት፣ ለእርሱ አስረዳው። ቅድም የመለስከው አንድ ደቂቃ ብቻ ቆይ፣ ለመልስ እንዲሆነኝ ብዬ ነው። ችግር የለም ትመልሳለህ። ለመልስ እንዲሆነኝ ብዬ ነው። እናገራለህ አልኩህ እኮ። የቅድሙን አንተ የመለስከውን መልስ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከቀብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይንስ የለም? ይሄን መልስለት። ኢየሱስ ክርስቶስ ከሞት ሲነሳ አይቶታል። ሐዋርያቶች አይተዋል? አዎ። ማንኛው ሐዋርያ ነው ያየው ክርስቶስ ከሞት ሲነሳ? እነግርሃለሁ። እሺ ጥያቄ ምንድን ነው ብለህ ጠይቀኝ። ልንገርህ። ማነው ሐዋርያው ሲነሳ ያየው? ለምን ትዋሻለህ? መጽሐፍህ ላይ ቅድም ወላሂ ላዝም ቅድም ሰምታችሁታል። ያየው ሐዋርያ የለም ብሎ ነበር። አሁን ደግሞ ሐዋርያቶች አይተዋል አለ።